ኦነያን ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ፈላው ቱበልሽ ወያለው ልምላል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እናታለክ ደሙ ቀርተኛ ፈላውላ ይችላል ኢሌ ጋሞ ጎፋ አርባ ምንጭ እሱን ስትገረፍ ትበላለህ ቅንጭ አለ ጀባ ምንድነው ጀነት ገባን እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው አረ ጉዴ ፈላው ይው ቀደም አጥያለሁ አሁን አጥይላለሁ ተንጣጣ አረ አበደ ሳምንት ነው ያ አላህ በመጀመሪያ ለአርቲስት ነፃነት ወርቅነህ እልፈት የተሰማኝን ሀዘን እየገለጽኩኝ ማለት ነው ለቤተሰቦቹና እንዲሁም ለመላው አድናቂዎቹ በሙሉ ማለት ነው እጅግ በጣም መጽናናትን እመኛለሁ ምን አይነቱን ማንቸስተር ዩናይትድ ነው ዛሬ ያየነው አረ ማንቸስተር ዩናይትድ እኔ በግሌ ዩናይትድ እንዲያሸንፍ አልፈልግም ግን ይህንን ዩናይትድ ዛሬ የተጫወተውን ዩናይትድ እያየው አለማድረግ ግን አልችልም አንዴ ለዩናይትድ አንዴ አላት የለኝም ከምሬን ነው የምላችሁ ማንን አድርቄ ማንን ልተው ብራያን ምቤሞ ዶርጉ እንዴት አባቱ ነው የሚችለው ሁለተኛው ጎል ራሱ የሱ አረ በስመ አብ ቦሞ ቃላት የለኝም ከምሬን ነው የምላችሁ ዋው ኮንግራ ማንቸስተር ዩናይትድ በእውነት ነው የምላችሁ እጅግ በጣም የሚገርም ጨዋታ ነበር ዩናይትድ ዛሬ ያደረገው በተለይ ማለት ነው እንደነ አማድ ዲያሎ ዛሬ በጨዋታው ውስጥ ምን አይነቱን አማድ ዲያሎ ነው የተመለከትነው ቡርኖ ፈርናንዴዝ ደሙን የሰጠው ለዩናይትድ ዛሬ ደሙን የሰጠው ማጉዌር ሃሪ ማጉዌር አረ በስመ አብ ይከላከለዋል አረ ይገልጾም ይሄ ተጫዋች ደሙን ነው ዛሬ ባይዞ ያፈሰሰው ማለት ይችላል እንዲሁም ደግሞ ማርቲኔዝ አረ በስመ አብ ዋው ቅጥቅጥ አርጎት ነው ባይዞ ኦፍሳይድ የሆኑ ኳሶች ጎሎቹ ሁሉ ቢቆጠሩ ዛሬ ኦልድ ትራፎርድ ላይ ማንቸስተር ሲቲ ተዋርዷል ከምሬን ነው ማለት እጅግ በጣም ማንቸስተር ዩናይትድ ቅጥቅጥ አርጎት ነው ያሸነፈ ቅጥቅጥ አቤት ካውንተር ያጠቁታል ዩናይትዶች ዛሬ ራሱ ጨዋታቸው ሁሉ ምርጥ ነበሩ በአዲሱ አሰልጣኛቸው እንግዲህ ዛሬ ማንቸስተር ዩናይትዶች በማይክል ካሪክ እየተመሩ እንግዲህ 2-0 ሲቲን እንግዲህ ማሸነፍ ችሏል ኮንግራ ግን ይቀጥላል ወይ ነው ወይስ አዲስ አሰልጣኝ ስለመጣ ነው እኔ እኮ ይገርመኛል የዩናይትድ አቋም አንዴ ገባ ወጣ ለማንኛውም ግን ኮንግራ እጅግ በጣም ደስ የሚል ጨዋታ ነበር እውነት ለመናገር ዛሬ ሲቲዎች እኔ ማድረግ የሚችለው ዳናሮማንና ኩሳኖቭ ነው መከላከሉ ኩሳኖቭ ምርጥ ነበር ከዛ ውጪ ዳናሮማ አረ በስማ ምን አይነት ግብ ጠባቂ እንደወፍ እየወጣ ብዙ ኳሶችን ባይወጣ ምናምን አረ እሱ ግብ ጠባቂ ይችላል በተረፈ ግን ማንቸስተር ዩናይትዶች ኮንግራ ብያለው ይመቻችሁ ምርጥ የሚገርም ጌም ነበር ያየነው በእውነት ነው ማለት ኮንግራ ዩናይትዶች እኮ ተናግሬ ያለው ሲጀመር ማንቼ ብራንድ ነው ገባርለ ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ አምስት መሆን ነበር ፈርስት ሃፍ 3-0 መሆን ነበርበት እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈን ማንቼ ይችላል አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል የኛ ቋጠሮማ አደብ ትሽኖር እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ ሲቲን አስጣልሽልኝ ቋጥሬ ብቻ ቶፎር አስገባሽ ነበርኩ ቋጥሬ ሳትቺማ ውልፍዝ ምናምን ያሸንፋል ታያለሽ እኔ መቼም ነው ማንም ነው ማሸንፍሽ ከኔ ውጪ ገባሽ አይደል ማንቼ ብራንድ ነው በቃ ብራንድ ነው እዴ እነዚህ አድክሞች ቻንስ ያረጉባቸው ማን ነው the city is yours 20,000 fucking empty seats are you fucking sure ፈላው በሌላ ቪዲዮ እመጣለሁ ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ይሄ ነው ማንቼ አረ ትችላለህ አረ ማንቼ ትችላለህ ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው የጣት መስራት መጀመር አለብኝ ማንዬ
ግባ ማንቼ ይችላል ማን አባክ ነው ማንቸስተር እንደሞ ብሉ ያደረጋት ማን ያለው ብሉ ጠጡ ነው ማንቸስተር ብሉ ምትል በሙላ ማለት ነው ይኸውልህ ማንቸስተር ሊድች እኔ ስፈልግ ብሉ ይሆናል እኔ ስፈልግ ሬድ አረጋለሁ ማንቸስተር በመላው ከተማ ቀይ ነች እናትህ ወለደች ከዚህ ጋር መተ እንዳትከራከር ነግሬያለሁ አሁን በክብር ነው መጣራሽ ማንቺዬ ምን ይደረግልሽ ቶፕ 4 ነው የምትፈልጊው ቶፕ 3 ነው ቶፕ 2 ነው ቶፕ 1 ብቻ እንዳትፈልጊ ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ በቃ ይቋጠርልሻል እንዴ ውለታሽ አይረሳም በቃ እንደውም ሁለተኛ ክለቤ ምንም አይመጣ ሁለተኛ ክለቤ ተቋጥሯል ሰርቷል ማንቺ አሸነፋለሽ ማንቺ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት ማይክል ካሪክ የመጀመሪያ መጽሐፉን በድል ጀምሮታል ማለት ነው መግቢያው ላይ 2-0 ማንቸስተር ዩናይትድ ብሎታል በኦልድ ትራፎርድ የከተማውን ተቀናቃይ ማንቸስተር ሲቲን ጠርቶ የትም ፍንክች ንቅንቅ የለም አርሰናል ትሄድ እንደሆነ ሂድ ላንተ ቀጣይ ሳምንት አለ አሁን ግን ሲቲን አስተናግጃለሁ ብሏል 2-0 በሚያስገርም የጨዋታ ብልጫ ጋር በፍጹማዊ በአስገራሚ ሁኔታ ማንቸስተር ዩናይትዶች ወደ ድል ተመልሰዋል ማለት ነው ከካሪክና ማንቸስተር ሊቀነው ይመስላል በእርግጥ አዲስ አሰልጣኝ ሲሾም ሁሌም ሞቲቬሽን ያለ ነው ነገር ግን እንኳን ተባረው መጡ በሚያስብል ሁኔታ ነው ከአፍሪካ የመጡ ተጫዋቾች ደምቀው ያመሹበትን ጨዋታ የተመለከትነው ማለት ነው ያራዳ ልጆች እጅግ በጣም በሚያስገርም ሁኔታ ማንቸስተር ዩናይትድ ሲቲን አሸንፎ ወደ 4ኛ ደረጃ መጥቷል ማለት ነው ሊቨርፑልና ብሬንትፎርድ እስኪጮቱ ድረስ 4ኛ ደረጃ ላይ ተቀምጦ የምናገኘው ይሆናል ማለት ነው ይሄንን ቡድን እስቲ ስለ ዩናይትድ ሐሳብ አስተያየት በደም ሼር ኮፕሊንክ እየተደረገ ግቡት ያራዳ ልጆች ኢሌጋሙ ጎፋ 40 ሚንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀማ ምንድነው ጀነት ገባን እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው ኧረ ጉዴ ፈላው ይው ቀድማ አጥያለሁ አሁን አጥይላለሁ ተንጣጣ ኧረ አበደ ሳምንት ነው ያ አላህ ይመቻችሁ በጣም ይመቻችሁ ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበረ ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ላፊዮሪና አፈቀይ ቲምበር ያለ ቦታው አይመጣውም ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት ያ ሁላ ጣጣ ያመጣው ያንተ ይቺን ኳስ መሳት አልነበረብህም ያቺ ኳስ ታስቆጫለች ታመምኩኝ ቤተሰብ ታመምኩ በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን ሃይላይት ነው ያሳዩን ራሴን አመመኝ እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ ይሄ ሰንዳይሽ የሚባል አሰልጣኝ እንዶ እሱንና አስቶን ቪላን እማላይበት የት ልሂድ በመድኃኒዓለም እማላይበት የት ልሂድ አረ መላ የሆነ ክለብ ቢኖር አርሰናል ሆኗል ያራዳ ልጅ ማለት ነው ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንጋም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበር ከዛ ውጭ ወደ ውጭ ሆኗል ማለት ነው ምንድነው የተጀመረው ነው ኤሊዮት አንደርሰን ምን ጉድ ናንተ ጤነኛ ነህ ማትስ ሴልስ ጤነኛ አይደለም እነ ሞሬሎ ጤነኛ አይደሉም ለዚህ ሲሆን ይበረታሉ ከየት እንዳይመጡ ማይታወቅም ነው ማለት ምን እንደተነካው አይታወቅም አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው በሚገርም ሁኔታ ያሪፍ ነበረ ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው ከቆሙ ኳሶች ብዙ ድሎች ተገኝተው ነበር ነገር ግን አንዳቸውም ጎል መሆን አልቻሉም ማትስ ሴልስ የቀልድ አልነበረም የገባውት ብሏል ማለት ነው ያራዳ ልጅ ይሄንን እድል አባክኗል አርሰናል
ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ውርጭ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ፕላስ ምልክቷም እንደዛው። እንዴ ጀማው ምንድነው? አርሰናል ባዶ እንትና ፎርስ ባዶ ምንድነው እየሰራ ያሉት እንዴ? ጩጬው ነጥብ እንድዳል አልሰሙም እንዴ? አረ አሎ እዚህ ጋር አረ ነጥብ ጥሏል። አልሰማችሁም እንዴ? ነጥብ መጣሉን እንዴ? ትርፌ እኮ ነጥብ አስጥላለናለች። ምን ሆናችሁ ነው እናንተ? እንዴት አይነት የፈዘዘ ጨዋታ ነው እየተጫወቱ ያሉት? ነቃ ደንገጥ ያለ ጨዋታ አይጫወቱም እንዴ? ተከታያቸው እኮ ነጥብ ጥሎ ነው ያለው አይደለ? ነጥብ ጥሎልናል እኮ አይደል? ስለሆነ በቃ በዚህ ነጥብ እኮ ለማድረግ እኮ መፏከት ነው ያለባችሁ። ባናት ማናቱ ተስፋ ለማስቆረጥ መጫወት ያለብን። እንዴት አይነት ሽካካም የሆነ ጨዋታ ነው እየተጫወትን ያለነው? 0-0 እንዴ ትርፌው ለታሽ አለብኝ እንዴት ልክፈለው ብዬ ሳልጨርስ 0-0 ረፍትማ 2-2 ምናምን እንሆናለን ብዬ ጠበቅኩት ጨዋታ። ለማንኛውም አሁንም ቢሆን ማለት ነው የአየር ጥቃት ፈጽሙ። ምን አይነት አበሳ ነው በእናታችሁ። ሲቲ ነጥብ ጥሏል ካልሰማችሁ ጋይስ። እንዴ ብዬ እኮ በቲቪ በኩል ገብቼ መጮህ ነው የቀረኝ። እንዴ ነውር አይደለም እንዴ? በቃ ምንም ነገር አንፈልግም። ጎል ነው የምንፈልገው ጎል። ይበቃችኋል። እኛ ተደስተዋል።